ከጅቡቲ ጋር ያለን ግንኙነት የቆየው ግንኙነት ከድሮ ጀምሮም የወደብ አገልግሎት ነው። ሲመሰረትም የባቡሩ መስመር ሲመሰረትም ከአጼ ምኒልክ ጊዜ ጀምሮ ከዛ በኋላ ያለው ሁኔታ ከኢትዮ ኤርትራ ጦርነት ወዲህ የወደብ መጠቀም አስፈላጊነት ስለመጣ የጅቡቲን ወደብ መጠቀም ዋናው አንዳንዴም ብቸኛው ግድብ ወደባችን አድርገን የምንጠቀምበት አስገዳጅ ሁኔታ ስለተፈጠረ ግንኙነታችን በዛ ዙሪያ በጣም ተጠናክሯል። በጣም ስለተጠቀሙ እነሱ እኛም አማራጭ አግኝተን መፍትሄ አግኝተን ስለተጠቀም ስለዚህ የጋራ ጥቅም ስለተፈጠረ በጋራ ጥቅም ዙሪያ ግንኙነታችን ከድሮው የተሻለ ሆኗል። በኢኮኖሚ ትስስራችንም በፖለቲካ ግንኙነታችንም እዚህ ላይ የሚነሱ ጉዳዮች በሂደት ይሄ ዝም ብሎ አልጋ ባልጋ የሄደ ግንኙነት አልነበረም። በሁለት ምክንያት አንዱ ምክንያት የኢትዮ ኤርትራ ጦርነት በመኖሩ ምክንያትና የኤርትራ ወደ መጠቀም ስላልቻሉ ነው። ስለዚህ የጅቡቲ ወደሚጠቀሙበት ለተወሰነ ጊዜ ነው። ሰላምና እርቅ ከመጣ ተመልሰው ወደዛ ይሄዳሉ የሚል ጥርጣሬ ስለነበራቸው የጅቡቲ ባለስልጣናት ባጭር ጊዜ ሊጠቀሙ የሚችሉትን ሁሉ ለመጠቀም የወደብ አገልግሎት ታሪፍ ክፍያ ላይ በየጊዜው ከፍተኛ ዋጋ የመጠየቅ በተለያየ መንገድ የመነታረክ እና የመጠራጠር ስሜት የፈጠረው ችግር ያጋጥም ነበር አልፎ አልፎ። ይሄ ለረጅም ጊዜ እንደምንቆይ እያዩ ሲሄዱ በከፍተኛ ደረጃ እየጨመረ ሲሄድ አገልግሎታችንና የምንፈልገው ግልጋሎትና የሚያገኙት ገቢ አረጋግቷቸዋል በተወሰነ ደረጃ። ሁለተኛ በእኛ በኩልም የእነሱ ተገቢ ያልሆነ ጥያቄና ዋጋ ክፍያ እየተከላከል ሌሎች ጥቅሞቻቸውንና ስጋቶቻቸውን ግን መቅረፍ እንዳለብን የተረዳ አካሄድ ትኩረት ስለሰጠው ለምን ያቺ የወደብ አገልግሎት የስቶር አገልግሎት የወደብ ክፍያ ብቻ እያዩ ከሚኖሩ ምናልባት እዛ ያሉት ባለሀብቶች ወይ ከኢትዮጵያ ጋር የተሳሰሩ ናቸው በትውልድም በኢኮኖሚም እና እዚህ ገብተው ሀገራችን ውስጥ ገብተው ልክ እንደ ኢትዮጵያ ባለሀብት ቢሰሩ ኢኮኖሚውን የሚያናጉት አይደለም፣ ግን ለነሱ ትርጉም አለው ተብሎ እንደዛ አይነት ፖሊሲ ወጥቶ ብዙም እንኳን ባይሆን ጥቂቶች መጠቀም ጀምረዋል። በተፈለገው ደረጃ እንዲጠቀሙ ተቀጣይ ስራ ይጠይቃል። ሁለተኛና ዋነኛው የአገልግሎት ክፍያና ሌሎች ጥቅሞቻቸውን እያከበርን አንዳንዴ ከልክ በላይ ሲያበዙት ብቻ እየተደራደርን እያስተካከልን በዘላቂነት እንዲያስቡ ይሄ ግንኙነት ጊዜያዊ ነው፣ ነገ ጥለውን ይሄዳሉ ወደ ኤርትራ ወደቦች የሚል ሁኔታቸው ስጋታቸው ለመቅረፍ እና የዘላቂ የኢኮኖሚ ጠቀሜታ ያለው ትስስር መፍጠርም ስለሚጠቅመን በመሰረተ ልማት እንተሳሰር የሚል አጀንዳ ተነስቶ መጀመሪያ በጥርጣሬ ላይ ነበር ያዩት። ለምሳሌ መንገድ እንስራ አብረን ኦኬ፣ እሱ ላይ ተቀበሉት ቶሎ። የባቡር መንገድ አብረን እናሻሽለው፣ አርጅቷል፣ ምንም ጥቅም የለውም፣ ዝም ብሎ ስሙ ብቻ ነው ያለው፣ ምትረባ አንድ ባቡርም ያልነበረች። መንገዱም ሀዲዱም አርጅቷል፣ ስለዚህ እንደ አዲስ እንስራ። እንዴት እንስራ? ምን እንስራ? ከሁሉ በላይ ደግሞ የኃይል ፍላጎታቸው የኤነርጂ የመብራት ኃይል ፍላጎታቸው በነዳጅ በጄኔሬተር ነው የሚያሟሉት። ወደብ ነች፣ ትንሽ ህዝብ ነው፣ ትንሽ ሀገር ነው፣ የሚያስፈልገው ትንሽ ነው፣ ግን በጄኔሬተር ሲሆን ወጪው ከፍተኛ ነው። ስለዚህ ከኛ ከወሰዱ እኛ ጋር የሚያሳድረው ከፍተኛ ጫና አይደለም፣ ትስስራችንን ግን ዘላቂ ያደርገዋል። ስለዚህ በመሰረተ ልማት በኃይል አቅርቦት እንተሳሰር፣ በመንገድ በባቡር እንተሳሰር፣ እናጠናክረው፣ ወደ ከፍተኛ ደረጃ እናሸጋግረው። የእነሱ ባለሀብቶች ገብተው እዚህ እንደ ኢትዮጵያውያን ባለሀብቶች ልክ እኩል እድልና መብት ይኖራቸው። በየጊዜው የሚያጋጥሙ ችግሮች ደግሞ በድርድር እየፈታን የእነሱም ጥቅምም እያከበርን በጋራ ተጠቃሚነት እንሄድ ስለተባለ አሁን በጣም ጥሩ ሆነዋል። ግንኙነቱ ከነበረው በጣም በተሻለ የዘላቂ ነገርም ስላሳየናቸው በየጊዜው የሚፈጠሩ ችግሮችን በትዕግስትና በእኩልነት መንፈስ ለመፍታት ሙከራ ስለተደረገና ውጤት ስላመጣ የእነሱ ስጋቶች እየቀነሱ መተማመን እየተጠናከረ መጥተዋል። አሁን ደግሞ
የኤርትራ መንግስት ሲያጠቃቸው ወረራ ሲፈጽምባቸው ደግሞ የተሻለ ትስስራቸው ከኛ ጋር እንዲሆን የተወሰነ አስተዋጽኦ አድርገዋል። በዋናነት ግን የተከተልነው የኢኮኖሚ ትስስር የወደብ አገልግሎት አፈታት አጠቃቀም አካሄዳችን ነው።